በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር አምላካችን የምህረት አባት የቸርነት ባለቤት እግዚአብሔር አምላካችን የፍቅር ንጉሥ እግዚአብሔር አምላካችን ራሱ ፍቅር የሆነ ጌታችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የቅዱሳን አባቶቻችን የቅዱሳን አንስት እናቶቻችን ጸሎት ከኔም ከእናንተም ጋር ይሁን። የቅዱሳን መላእክት ጠብቆት አይለየን። ከሁሉ በላይ ንዕድ ክብርት የሆነች አምላክን ያየንባት አማናዊት ድንቅ መስታወታችን ዕረፍት ያገኘንባት እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። ኦሪት ዘፍጥረት እንግዲህ ምዕራፉን እያጠናን ነው። የሐሙስ ስነ ፍጥረት ላይ ነው እንግዲህ ለዛሬ አሳድረን ያቆየ ነው። የሐሙስ ስነ ፍጥረት እነማን ናቸው? ሰዓታችንን ለመጠቀም ቀጥታ ወደ ትምህርታችን ነው የምንሄደው። ከዛ በፊት አዲስ የሆናችሁ ዩቲዩብን ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉ፣ ኖቲፊኬሽን እንዲደርሳችሁ ቪዲዮ ሲለቀቅ እንዲደርሳችሁ የደውል ምልክቷን ተጫኑ። በርትታችሁ ተማሩ። ከተማራችሁ ሃይማኖታችሁን ታውቃላችሁ። ሃይማኖታችሁን ካወቃችሁ ወደ ቅድስና ሕይወት ትመራላችሁ፣ ትገባላችሁ፣ እግዚአብሔርን ታውቁታላችሁ ማለት ነው። በዚህ መልኩ ሰብስክራይብ አድርጋችሁ ትምህርቱን እንድትከታተሉ በእግዚአብሔር ስም መልእክታችንን እናስተላልፋለን። የሐሙስ ስነ ፍጥረት ኦሪት ዘፍጥረት ምዕራፍ 20 እስከ 23 ነው የምንመለከተው። ባለፈው 19 ላይ ፀሐይ፣ ጨረቃ፣ ከዋክብት እንግዲህ እግዚአብሔር በምንድን የፈጠራቸው ካልን በቃል ተናግሮ የፈጠራቸው ፍጥረታት እንደሆኑ ተመልክተናል። የረቡዕ ስነ ፍጥረታት ማለት ነው። የሐሙስ ስነ ፍጥረታት ኦሪት ዘፍጥረት ምዕራፍ 1 ከቁጥር 20 እስከ 23፣ መጽሐፈ ኩፋሌ ምዕራፍ 2 ቁጥር 15 እስከ 16። በዕለተ ሐሙስ የተፈጠሩት ሦስቱ ፍጥረታት ዘመደ እንስሳ የሚባሉ አሳዎች፣ ዘመደ አራዊት የሚባሉት አዞ፣ ጉማሬ፣ እንቁራሪት፣ ዘመደ አዋፍ የሚባሉት ዳክዬዎች፣ ዝሆኖች ናቸው። ከባህር ውሃ በደመ ነፍስ ሕያዋን ሆነው የሚኖሩ 3 ተንቀሳቃሽ ፍጥረታትን ፈጠረ። ማን? እግዚአብሔር አምላካችን። መቼ? ረቡዕ። ማን ማን ናቸው? በልብ የሚሳቡ እንስሳትና አራዊት፣ በእግር የሚሽከረከሩ እንስሳትና አራዊት፣ በክንፍ የሚበሩ እንስሳትና አራዊት፣ በልብ የሚሳቡ እባብ፣ ትላትል፣ እነዚህን የመሳሰሉት፣ በእግር የሚሽከረከሩ እንስሳትና አራዊት የተባሉ አንበሳ፣ ላም፣ በሬ፣ በግ፣ ነብር፣ እነዚህን የመሳሰሉ ወዘተ። በክንፍ የሚበሩ አዕዋፍ፣ ርግብ፣ የሌሊት ወፍ፣ ሌሎቹንም አዕዋፋትን ያመለክታል። የዓርብ ስነ ፍጥረት እንግዲህ በዕለተ ዓርብ እግዚአብሔር አምላክ ውድ የሆነውን የተወደደውን ስነ ፍጥረት የፈጠረበት ዕለት ነው። በዕለተ ዓርብ እንግዲህ በኦሪት ዘፍጥረት ምዕራፍ 1 እስከ 24 እስከ 31 መጽሐፈ ኩፋሌ ምዕራፍ 3 ቁጥር 1 ላይ እናየዋለን ማለት ነው። በዕለተ ዓርብ እግዚአብሔር ከፈጠራቸው ፍጥረታት በልብ የሚሳቡ፣ በእግር የሚራመዱ፣ በክንፍ የሚበሩ ናቸው። ሁሉንም የፈጠራቸው ሴትና ወንድ አድርጎ ነው። ከምድር በደመ ነፍስ ሕያዋን ሆነው የሚኖሩ 3 ተንቀሳቃሽ ፍጥረታትን ፈጠረ። አንስትና ተባዕት አድርጋ አይደል ያለው እዛ ዘፍጥረት ምዕራፍ 17 ላይ የንፍር ውሃ በዘነበ ጊዜ አንስትና ተባዕት እያደረግ ወደ መርከቡ አስገባቸው ብሎ አባታችን ኖህን እግዚአብሔር አዞታል። ስለዚህ ፍጥረታትን ሁሉ እግዚአብሔር ምን አድርጎ ፈጥሯቸዋል? አንስትና ተባዕት ወንድና ሴት አድርጎ እግዚአብሔር ፈጥሯቸዋል ማለት ነው። ለምሳሌ የቤት እንስሳት ላም፣ በሬ፣ ፈረስ፣ በቅሎ፣ ፍየል፣ በግ፣ ውሻና ድመት ናቸው። አዕዋፍ
ዶሮ፣ ድንቢጥ፣ እርግብ፣ ሌሎችም ናቸው። እንስሳት አጋዘን፣ ፌቆ፣ ሚዳቋ፣ ጎሽ፣ ዝሆን፣ ዋልያ የመሳሰሉት ናቸው ማለት ነው። አርብ በመጀመሪያው ሰዓት መዓልት ልዑል እግዚአብሔር አዳምን ፈጠረው። ውዱ ስነ ፍጥረት ተመልከቱ። ሁሉን እግዚአብሔር ይሁን ለይኩን ይሁን ለይኩን እያለ ነው ሁሉን የፈጠረው። ተመልከቱ። አዳም ጋር ግን ሲደርስ የእግዚአብሔር አፈጣጠሩ የተለየ ነበር። እንዴት ካላችሁኝ ሰውን በአርአያችንና በአምሳላችን እንፍጠራለን። እግዚአብሔር ከአዳም ፊት የተፈጠሩ ፍጥረታት በሐልዮ በነቢብ የተፈጠሩ ናቸው። እግዚአብሔር አዳምን የፈጠረው በእጆቹ በማበጀት ነው። እግዚአብሔር ሰውን ለመፍጠር ሰውን በማመልከቻና በአርአያችን ፈጥሮ በመልካችንና በአርአያችን እንግዲህ እግዚአብሔር አምላክ ፈጥሮ ከሰባቱ ባህሪያት ፈጠረው። ሰባት ባህሪያት የሚባሉት አራቱ ባህሪያተ ሥጋ። ባህሪያተ ሥጋ የሚባሉት እነማን ናቸው? መሬት፣ ውሃ፣ እሳት፣ ነፋስ ናቸው ሲሆኑ ሶስቱ ባህሪያተ ነፍስ የሚባሉት ደግሞ ልብ፣ ማሰብ፣ ቃል መናገር፣ እስትንፋስ በሕይወት መኖር ናቸው። እግዚአብሔር ሰውን ከሰባቱ ባህሪያት ፈጠረው። አራቱ ባህሪያተ ሥጋ ናቸው። በደንብ አስተውላችሁ ስሙ። አንደኛው መሬት፣ ሁለተኛው ውሃ፣ ሶስተኛው እሳት፣ አራተኛው ነፋስ ነው። እንግዲህ ሶስቱ ደግሞ ባህሪያተ ነፍስ የሚባሉ ናቸው። እነዚህ ልብ፣ የልብ ድርሻ ማሰብ፣ ቃል መናገር፣ እስትንፋስ በሕይወት መኖር ናቸው። እዚህ ዘፍጥረት 1:26 ላይ ታገኙታላችሁ ማለት ነው። ስለዚህ ዘፍጥረት 19 ከቁጥር 19 እስከ 22 ያለውን ስናይ እግዚአብሔር ምን ፈጠረ ካልን በልብ የሚሳቡ እንስሳትና አራዊትን፣ በእግር የሚሽከረከሩ እንስሳትና አራዊትን፣ በክንፍ የሚበሩ አዕዋፋት ናቸው። በአራተኛ ደረጃ ውዱ የሆነው በእውነት እግዚአብሔር ወልድ ኢየሱስ ክርስቶስን ሰው ሆኖ ወደ ምድር መጥቶ መከራ መስቀልን መሸከም እስኪያደርሰው ድረስ ያደረሰው የአዳምን የሰው ልጅ መፍጠሩ ነው። ስለዚህ ይህ ውድ የሰው ልጅ ዋጋ የተከፈለለት የሰው ልጅ ተፈጠረ ማለት ነው። በአራተኛ ደረጃ በዕለተ ዓርብ ቀዳሚት ሰንበት የመጀመሪያ ሰንበት ስለሆነች ነው። እንግዲህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ መጽሐፈ ኩፋሌ ምዕራፍ 3 ቁጥር 3 ላይ በሰባተኛው ቀን ቅዳሜ እግዚአብሔር ፍጥረታትን ሁሉ ፈጥሮ የጨረሰበት ቀን ነው፣ ዕለት ነው። ምን ይላል? ከስራው አረፈ ይላል መጽሐፍ ቅዱስ። ስለዚህ ቀዳሚት የግዕዝ ቋንቋ ሲሆን ትርጉሙ የመጀመሪያ ወይም ፊተኛዋ ማለት ነው። ሰንበተ አይሁድ ተብላም ትታወቃለች። ዕለተ እሑድ ሰንበተ ክርስቲያን ትባላለች። ለምንድን ነው ቀዳሚት ሰንበተ አይሁድ የተባለችው ከተባለ የበፊቷ ሰንበት ቅዳሜ ስለነበረች ማለት ነው። ሁለተኛው ለምንድን ነው እሁድ ታዲያ የቀየረው? እግዚአብሔር ዓለማትን ሁሉ ፈጥሮ ያረፈበት ቀን ቅዳሜ ነው ከተባለ በአዲስ ኪዳን ደግሞ እግዚአብሔር የሰው ልጅ ከፈጠረበት ጥበቡ ይልቅ የሰው ልጆችን ያዳነበት ጥበቡ ይልቃል። ስለዚህ ሲያዳነበት ክርስቶስ ሰላም ለእናንተ ይሁን ብሎ ሰላማችንን የሰጠበት ሞቶ ሕይወታችንን የሰጠበት ስለሆነ ዕለተ እሑድ በትንሣኤ የተነሳበት ዳግም ምጽአት የሚሆንበት ለፍርድ የምንቆምበት ዕለት ስለሆነ ዕለተ እሑድ ሰንበት ሆነች ማለት ነው። እንግዲህ ሰንበተ ክርስቲያን በአዲስ ኪዳን ሰንበት ሆኖ እሑድ ማለት ነው መከበር ጀምሮ ቀዳሚት ሰንበት ቀዳሜ የተባለች ማለት ነው። ስለዚህ ይህች ዕለት ሰንበት ሆና እንድትከበር በስጋዊ ስራዎች እንዳይሰሩባት
የእግዚአብሔር መልካም ፍቃዱ ምን ሆነ ማለት ነው። ይህም እግዚአብሔር ከሰራው ሁሉ አርፎባታልና ከስራው ሁሉ ከምኑ እግዚአብሔር ከስራው ሁሉ አርፎባታልና። ተመልከቱ እንግዲህ አሁን ሰባቱ ሰማያት እንመለከታቸዋለን ማለት ነው። ዛሬ ጊዜ ከበቃን ምንመለከተው ይህንን ነው። ግን ለዛሬ በቃል ሲበዛ ላይያዝ ስለሚችል ለዛሬ በቃል ቀጣዩ እንግዲህ ይህን ይመስላል። በቀጣዩ ምዕራፋችን የተወሰኑ ነገሮችን አይተን የምናጠናው ምዕራፍ ተዘጋጁ። የሰው ልጅ በኃጢአት ውድቀት እንመለከታለን። ኦሪት ዘፍጥረት ምዕራፍ 2፣ 3፣ 4 እናያለን ማለት ነው። ሁላችሁም በአትኩሮት እንድትመለከቱ እግዚአብሔር ስም መልእክቴን አስተላልፋለሁ። እዚህ ድረስ ከደረሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ዩቲዩቡን እንድትመጡ ኖቲፊኬሽን ቪዲዮ ሲለቀቅ እንዲደርሳችሁ ትምህርቱ ሲለቀቅ የደውል ምልክቷን ተጫኑ። የእናንተው ቤት ነው። አብረን በእውቀት እንደግ ኑ ትላለች ቤተክርስቲያን። ተማሩ፣ ህይወትን አገኙ። ሰው ሲማር ህይወትን ያገኛል። ቀናችሁ የተባረከ ይሁን። ከክፉ ሁሉ እግዚአብሔር ይሰውራችሁ፣ መንገዳችሁን ብሩህ ያደርግላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።